የት ነው የሚጠፋው? የኔ የለም ፎር መጥበሻ በኢትዮጵያ የመገናኛ ብዙሃን ታሪክ ከቅርብ ጊዜያት ወዲህ አነጋጋሪ ከሆኑ ጉዳዮች መካከል አንድ ክስተት ብቅ ብሏል። የበርካቶች ትኩረት በዚህ ጉዳይ ተስቧል። በዛሬ መረጃ ሰዓታችን የምንቃኘው በወርሃ ነሐሴ ስርጭቱን የጀመረውና እንዲሁም በኢትዮጵያ ሚዲያ ታሪክ ውስጥ በተለይም በግል ቴሌቪዥን ስርጭት በቀዳሚነት የሚቀመጠው ዛሬ ላይ ከ10 የተሻገሩ ዓመታትን ያስቆጠረው የኢቢኤስ ቴሌቪዥንና የቻናል ዋን ፍጥጫን እናነሳለን። ኢቢኤስና ቻናል ዋን ከፍተኛ የተባለ ግጭት ውስጥ ገብተዋል። በስንቱ ድራማ ፍርድ ቤት ሊያቆማቸው ይሆን ወይ አስብሏል። ኢቢኤስ ለቻናል ዋን ጠንከር ያለ ማስጠንቀቂያ የሰጠ ሲሆን የዚህ መነሻ ደግሞ የበስንቱ ድራማ ባለቤትነት ውዝግብ እንደሆነ ተረጋግጧል። ከበስተጀርባው ምን እየተካሄደ ነው? የበስንቱ ድራማ የቅጂ መብት ጥሰትና የሲልቨር ስፕሪንግ ክስን የተመለከተ ጉዳይ በዛሬ መረጃ ሰዓታችን እንምንቃኝ ይሆናል። ውድ ቤተሰቦቻችን ሰላም በያላችሁበት ይሁን። ይህ ኢትዮ ግሎባል 360 ነው። ወቅታዊ አነጋጋሪ የኪነ ጥበብ ዓለም ጉዳዮችን የምንቃኝበት የመረጃ ሰዓታችን ዛሬ በአገራችን የሚዲያ ኢንዱስትሪ ውስጥ ትልቅ መነጋገሪያ የሆነውን አንድ ጉዳይ እንድንይዝ አድርጎናል። በኢትዮጵያ ቴሌቪዥን ታሪክ ውስጥ በከፍተኛ ተወዳጅነት ያተረፈው በስንቱ ወይም ደግሞ ነጸብራቅ በሚል ስም የሚታወቀው ሲትኮም ድራማ አሁን ላይ የሁለት ትልልቅ የቴሌቪዥን ጣቢያዎች ፍጥጫ መነሻ ሆኗል። ኢቢኤስ ቴሌቪዥን ለቻናል ዋን ኢትዮጵያ ጠንከር ያለ የሕግ ማስጠንቀቂያ ልኳል። ጉዳዩ የቅጅ መብት ጥሰትን የተመለከተ ሲሆን ነገሩ እስከ ክስና እስከ ካሳ ክፍያ ሊደርስ እንደሚችል ተነግሯል። ዛሬ በዚህ መረጃ ሰዓታችን በሁለቱ ጣቢያዎች መካከል የተፈጠረውን አለመግባባትና እንዲሁም ዝርዝር ሁኔታ ከዚህም ባሻገር የሲልቨር ስፕሪንግ ፕሮዳክሽን ምላሽና የህግ ባለሙያዎች ስለዚህ ጉዳይ ምን ይላሉ የሚለውን በሰፊው እንመለከታለን። እስከ ፍጻሜ አብራችሁን ቆይታ እንድታደርጉ ስንጋብዛችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በመጋበዝ ነው። እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ ሌሎችም እንድታካፍሉ እየጠየቀን ይህን ጉዳይ በዝርዝር ወደ መመልከት እናልፋለን። እስከ ፍጻሜው አብራችሁን ቆዩ። መልካም ጊዜ። ፊቴ ቁጭ ብሎ ሚስቴን ናፍቄያለሁ ይላል እንዴ? ሁሉንም ነገር ከመጀመሪያው ስንጀምረው ኢቢኤስ ቴሌቪዥን ህጋዊ ወኪሉ እንደሆነ በገለጸው በሲልቨር ስፕሪንግ ፕሮዳክሽንና እንዲሁም በዚያ በኩል ማስጠንቀቂያ የተላለፈ ሲሆን ጉዳዩ በቀጥታ የሚያጠነጥነው በስንቱ የተሰኘውና በሚሊዮኖች በሚጠበቀው ድራማ ላይ እንደሆነ ተገልጿል። ይህ ድራማ ከ3 ዓመታት በላይ በኢቢኤስ ቴሌቪዥን እይታ ቀርቦ እንዲሁም በበርካቶች ዘንድ ተወዳጅነትን አትርፎ ነበር። ሲልቨር ስፕሪንግ እንደሚለው ከሆነ ቻናል ዋን ኢትዮጵያ የዚህን ድራማ የቅጅና ተዛማጅ መብት በመጣስ ስራውን ለማሰራጨት ዝግጅት ያደረገ መሆኑን ደርሼበታለሁ ብሏል። የባለቤትነት ማረጋገጫውን በተመለከተ ድርጅቱ በጻፈው ደብዳቤ ላይ በግልጽ እንዳመላከተው በስንቱ ወይም ደግሞ ነጸብራቅ ብቸኛ ባለቤትና ኤክስኪዩቲቭ ፕሮዲሰር ኢቢኤስ ነው። ይህ ብቻ አይደለም። ስራው በኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ተመዝግቦ ህጋዊ ጥበቃ የሚደረግለት የኦዲዮ ቪዥዋል ስራ መሆኑም ተገልጿል። ሲልቨር ስፕሪንግ በደብዳቤው ላይ እንዳብራራው ከሆነም ቀደም ሲል አብሪኮ መልቲሚዲያ በነበረው የስራ ግንኙነትና የውል ስምምነት መሰረት ስራውን በሀገር ውስጥም ሆነ በውጭ ሀገር የማሰራጨት የመጠቀምና በማንኛውም የቅጅ መብት ላይ ብቸኛ ባለመብት መሆኑን በጽኑ ያረጋግጣል። ቻናል ዋን ኢትዮጵያ ድራማውን በጣቢያው ለማሰራጨት ዝግጅት ያደረገ መሆኑን በተለያዩ ማስታወቂያ መንገዶች ማወቁን የገለጸው ሲልቨር ስፕሪንግ ይህ ድርጊት በህግ ጥበቃ የተሰጠው መብት የሚጥስና በኢቢኤስ ላይ የማይተካ ገንዘብና የሞራል ጉዳት የሚያደርስ መሆኑን አስገንዝበዋል። በመሆኑም ቻናል ዋን ከዚህ የህግ ጥሰት በአፋጣኝ እንዲቆጠብና አስፈላጊውን ማስተካከያ እንዲያደርግ ታዟል። ማስጠንቀቂያውን ተላልፎ እንቅስቃሴውን የሚቀጥል ከሆነ ግን ጉዳዩን ወደ ፍርድ ቤት በመውሰድ ተገቢውን የህግ ሂደት እንደሚከታተሉና ክስ እንደሚመሰርቱም የኢቢኤስ ቴሌቪዥን አስታውቋል። ተመልካቾቻችን በተለይ ከዚህ ጉዳይ ጋር በተገናኘ ልናስተውሎ የሚገባ ትልቅ ቁም ነገር አለ። በኢትዮጵያ ሚዲያ ዘርፍ ውስጥ የቅጅ መብት ወይም ደግሞ ኮፒራይት ጉዳይ ብዙ ጊዜ ችላ ሲባል ቆይቷል። ነገር ግን እንደ በስንቱ ያሉ ትላልቅ ኢንቨስትመንት የፈሰሰባቸው ስራዎች ላይ እንዲህ ያለ ውዝግብ መፈጠሩ ለሌሎች ትምህርት የሚሆነው ይላሉ ጉዳዩን የተከታተሉ። የውል ስምምነቶችና እንዲሁም ጥንካሬን በተመለከተ ሀሳባቸውን ሲሰነዝሩ ሲልቨር ስፕሪንግ ስቱዲዮና እንዲሁም አብሪኮ መልቲሚዲያ የነበራቸው ውል ምን ይመስላል የሚለው ነጥብ ለክሱ ወሳኝ ይሆናል። ከዚህ ባሻገር አዳዲስ ጣቢያዎች ተመልካች ለማግኘት ተወዳጅ ድራማዎችን ፍለጋ የሚያደርጉበት ወቅት እንዲህ ያሉ የህግ ስህተቶች ውስጥ ሊገቡ ይችላሉ። ይህ የህግ ፍጥጫ ድራማው እንዳይቋረጥ ወይም ደግሞ ተመልካች ዘንድም ግራ መጋባት እንዳይፈጠር ስጋት መሆኑ አይቀሬ ነው። የኢቢኤስና የሲልቨር ስፕሪንግ ወይም ደግሞ የኢቢኤስና የቻናል ዋን ፍጥጫ የኢቢኤስና የቻናል ዋን ጉዳይ እዚህ የደረሰ ሲሆን ቻናል ዋን እስካሁን በይፋ
ለጉዳዩ የሰጠው ምላሽ የለም። ይህን ጉዳይ በተመለከተ እኛም እየተከታተልን ሐሳቦች እንዲሁም ደግሞ ተያዥ መረጃዎችን የምናጋራችሁና የምናደርሳችሁ ይሆናል። ቻናሏን ስርጭቱን ከጀመረበት ጊዜ አንስቶ በርካታ ሐሳቦች እንዲሁም አወዛጋቢ ጉዳዮች ሲነሱበት ይስተዋላል። ቻናሏን ከመሰረቱት ግለሰቦች መካከል አንደኛው አቶ ሳሙኤል ደበበ ሲሆኑ በኢቢኤስ ቴሌቪዥን ከ10 ዓመታት በላይ በፕሮግራም አዘጋጅነትና በዳይሬክተርነት የሰሩ ናቸው። ከዚህ በተጨማሪ ደግሞ የፕሮግራም አዘጋጅና አቅራቢ ሆነችው ሊያም እንዲሁ የእርሱ የትዳር አጋርና የቻናሏን መስራቾች መካከል የምሊያ ሳሙኤልና ሳሙኤል ደበበ ይህን ቴሌቪዥን ጣቢያ እንደ መሰረቱ ሲነገር ሳሙኤል እንደ ባለቤቱ ሁሉ የቀድሞ ኢቢኤስ ቲቪ ባልደረባ እንደነበር ብዙዎች ያስታውሳሉ። ከዚህ ጋር በተገናኘ ብዙዎች እንደሚሉት ከሆነ የፕሮግራም መወራረሶችና ተመሳሳይ ይዘቶች በአዲሱ ቴሌቪዥን ጣቢያ ማስተዋል የተለመደ ነው። ከዚህ ጋር በተገናኘ የተለያዩ ሕጸጾችን እየነቀሰ ማውጣትና ሀሳብ በማካፈል የሚታወቀው ጋዜጠኛ ቴዎድሮስ ተክለአረጋይ ያጋራው ሀሳብ መነሻ ይሆነናል። ሁለት ንግድ ፍቃድ አንድ ጣቢያ የሚለው የቴዎድሮስ ተክለአረጋይ ጽሑፍም የዚህ አስረጅ ነው። ቴሌቪዥን ጣቢያ ማቋቋም መብት ቢሆንም ኢትዮጵያ ውስጥ ይህን ያህል ቴሌቪዥን ጣቢያ አያስፈልግም ባይነኝ ይላል ጸሐፊው። ከስርጭት የወረዱትና ያሉትን የቴሌቪዥን ጣቢያዎች ብታያቸው ከጥቂቶቹ በስተቀር ኢቢኤስ ለመሆን የሚጣጣሩ ናቸው። አንጋፋውን ኢቲቪን ጨምሮ ፋናንም ይጨምራል። ፕሮግራሞቻችን እንደ ኢቢኤስ እንስራ ብሎ በግልጽ የተነጋገረም ጣቢያ አለም። የራሱ ኢቢኤስ ብዙዎች ጣቢያዎች ከውጭ የተኮረጁ ናቸው ቢባልም ኢቢኤስ ከውጭ የቀዳውን ቀርቶና ያለውን ጨምሮ የራሱን ያቀራረብ ቀለም የፈጠረ ለ10 ምናምን ዓመት ብርቱ ትግል አድርጎ የራሱን ቀለም የፈጠረ ጣቢያ ነው ይላል ጸሐፊው ቴዎድሮስ ተክለአረጋይ። ብዙዎች ሊመስሉት ቢሞክሩም አባይ ቴሌቪዥን ከፍተኛው መሳይ ሆኖ ቆይቷል። አሁን ደግሞ ቻናሏን ከአርማው በቀር የኢቢኤስ መንትያ ሆኖ ቀርቧል። አንዳንዶቹ የቻናሏን መስራች ኢቢኤስ ሲመሰረት ጀምሮ የነበረ ስለሆነ ብዙዎቹን ፈጠራዎቹ ለኢቢኤስ ያመጣው እሱ ነው የሚልን ውሃ የማይቋጠር ምክንያት ይሰጣሉ። የኤንቢሲ ኢትዮጵያ ቴሌቪዥን ስራ አስኪያጅ አቶ ብሩክ ከበደ ፋና ቴሌቪዥን ሲመሰረት የነበረና በጣቢያ ላይ ጉልህ አሻራ የነበረው ነው። ያ ማለት ጥቂት የማይባሉ ፕሮግራሞች በሱ ይሁንታ የተተከሉ ናቸው። አቶ ብሩክ ወደ ኤንቢሲ ኢትዮጵያ ሲሄድ ካልነወረ በስተቀር ቀድሞ ጣቢያ መኮረጅ አይችልም። ከኮረጀ አርትስ ወይም ደግሞ ኢቲቪ እንደ ኮረጀ የሚታሰብ ነው። እናም የቻናሏን ኢቢኤስ ለመምሰል ያልሞከረው ብሎጎ ብቻ ነው። አባይ ቴሌቪዥን የኢቢኤስ ከፍተኛ ቅጂ ቢሆንም የራሳቸው ፈጠራንም አክለዋል። ቻናሏን ግን ብዙዎች አዘጋጆች ኢቢኤስ ላይ የታወቁ ከመሆናቸው ጋር ተዳምሮ ጣቢያው ኢቢኤስን ከመምሰልም በላይ አድርጎታል ሲል ቴዎድሮስ ተክለአረጋይ ይናገራል። በስተመጨረሻ ጭራሽ በስንቱ ተጨመረበት ሲልም ሀሳቡን አጋርቷል። ውድ ቤተሰቦቻችን እናንተስ ከዚህ ጋር በተገናኘ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየቶቻችሁ እንዲሁም ደግሞ የኢቢኤስ ክስና የቻናሏን ተጠባቂ ምላሽ ምን ሊሆን ይችላል የሚለውን ልታጋሩን ትችላላችሁ። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። ቪዲዮን ከወደዳችሁት ላይክ እንዲሁም ደግሞ ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ እየጋበዝና እየጠየቅን የዛሬን ግን እዚህ ጋር ቋጨን። በያላችሁበት ደግሞ ጥሩ መልካም ጊዜ ተመኘን። ከዚህ ጋር በተገናኘ ጉዳይ ደግሞ ተያያዥ አዳዲስ መረጃዎችን የምናጋራችሁ ነው፣ ለእናንተ የምናሻግር ይሆናል። መልካም ጊዜ ይሁንላችሁ።